ዛሬ በሚያዝያ 1 ቀን 2018 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸሎተ ሐሙስ እጅግ ደማቅ በሆነ ሁኔታ ሲከናወን ውሏል። ጸሎተ ሐሙስ ምስጢረ ቁርባን የተመሰረተበት ቀን ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ህብስቱን ሥጋዬ ነው፣ ወይኑን ደግሞ ደሜ ነው ብሎ በመስጠት ሥርዓተ ቁርባን ለመጀመሪያ ጊዜ የተመሰረተበት ቀን ነው። ይህም ካህናትና ምዕመናን ከፈጣሪያችን ጋር የምንዋሃድበት ምስጢር በመሆኑ የምስጢር ቀን ያሰኘዋል። ከዚህም በተጨማሪ ጌታችንና መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር በማጠብ ትህትናውን ያሳየበት ቀን ነው። በዮሐንስ ወንጌል ምዕራፍ 13 ከቁጥር 4 ጀምሮ እንደሚያሳየው ጌታችንና መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር እንዳጠበ እናያለን። የዮሐንስ ወንጌል ምዕራፍ 13 ቁጥር 4 ጀምሮ ያለው ቃል እንዲህ ይላል። ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የእኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብክ ከእኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄና ራሴን ደግሞ እንጂ እግሬን ብቻ አይደለም አለ። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ ያስፈልገው፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎተ ሐሙስ ካሳየው ምግባራት አንዱ ትህትናን ሲሆን የደቀ መዛሙርቱንም እግር በማጠብ ትህትናውን ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ይህንን ዕለት ጸሎተ ሐሙስን የምዕመናኖቿን እግር በማጠብ ሁልጊዜ እንዲታወስ ታደርጋለች።